በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ማወቅ ያሉብን ወሳኝ ጥያቄዎች ከነመልሶቻቸው ባጭሩ በክፍል ከፋፍለን እናያለን። ክፍል 1 ጥያቄ ቁጥር 1 ኦርቶዶክስ ተዋሕዶ ማለት ምን ማለት ነው? ኦርቶዶክስ የሚለው ቃል ከግሪክ ቃላት የተገኘ ሲሆን ትርጉሙም ኦርቶ ማለት ቀጥተኛ ወይም ትክክለኛ ማለት ሲሆን ዶክስ ማለት ደግሞ አምልኮ ወይም እምነት ማለት ነው። በአጠቃላይ ትርጉሙ ትክክለኛ እምነት ማለት ነው። ተዋሕዶ ማለት ደግሞ የክርስቶስን መለኮትና ትስብእት ሰው መሆን ያለመለያየት፣ ያለመለወጥና ያለመቀላቀል በአንድ አካል በአንድ ባህሪ መዋሃዱ የምናምንበት ነው። ጥያቄ ቁጥር 2 ለምን ክርስቲያን ተባለ? በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ እንደምንመለከተው ክርስቲያን የሚለው ስም ለመጀመሪያ ጊዜ በአንጾኪያ ለነበሩት የኢየሱስ ክርስቶስ ተከታዮች የተሰጠ ነው። ትርጉሙም የክርስቶስ ወገን ወይም ደግሞ የክርስቶስ ተከታይ ማለት ነው። እኛም ክርስቶስን ስለምናምንና እርሱ በሰጠን ትምህርት ስለምንመራ ክርስቲያን ተባለ። ጥያቄ ቁጥር 3 ለምን መስቀል አንገታችን ላይ እናደርጋለን? መስቀል የክርስቲያን የቃል ኪዳን ምልክት ነው። መስቀሉን አንገታችን ላይ የምናደርገው ክርስቶስ ስለኛ እንደሞተ እኛም በእርሱ እንደዳንን ለማሰብ ከክፉ ነገር እንዲጠብቀንና የክርስቶስ ወታደሮች መሆናችንን ለማስታወስ ነው። ለምን አንገታችን ላይ ሆነ? አንደኛ ማንነታችንን ይገልጽልናል። ያ ማለት የክርስቶስ የባለቤትነት ምልክት ነው። እኔ የክርስቶስ ነኝ ብሎ በግልጽ ለመመስከር ነው። ሁለተኛው የአስተሳሰብ መሪነት ነው። ያ ማለት አንገት የጭንቅላትና የሰውነት ማገናኛ ስለሆነ ሀሳባችንን ሆነ ተግባራችን በክርስቶስ መስቀልና ትምህርት እንዲገዛ ለማስታወስ ነው። ጥያቄ ቁጥር 4 ለምን እናማትባለን? ማማተብ ትርጉሙስ ምንድን ነው? ማማተብ የመስቀል ምልክትን በሰውነታችን ላይ መጻፍ ነው። ትርጉሙም በስመ አብ ወወልድ ወመንፈስ ቅዱስ ብለን በመስቀል ምልክት ራሳችንን መባረክ ማለት ነው። ለምን እናማትባለን? ክርስቶስ በመስቀል ላይ የከፈለውን ዋጋ ለማስታወስ፣ ከክፉ መንፈስ ለመጠበቅ፣ ለምናደርገው ማንኛውም ተግባር የእግዚአብሔርን ረድኤት ለመለመንና የክርስቲያንነታችንን ምስክርነት ለመግለጽ እናማትባለን። ጥያቄ ቁጥር 5 ለምን መስቀለኛ አለባበስ እንለብሳለን? መስቀል የክርስቶስ ድል፣ የኃጢአት መደምሰሻና የክርስቲያኖች መለያ ነው። መስቀለኛ የሚባለው ልብስ ወይም የጠለፋ ምልክት ክርስቲያን የክርስቶስ ተከታይ መሆኑን፣ ለቤተ ክርስቲያን ያለውን ክብርና ፍቅር ለመግለጽ የሚለብስ የክርስቲያናዊ ማንነት መግለጫ ነው። ጥያቄ ቁጥር 6 ለምን ነጭ ነጠላ እንለብሳለን? ነጭ ቀለም የንጽህና፣ የቅድስናና የደስታ ምልክት ነው። በቤተ ክርስቲያን ስንገናኝ ውስጣዊ ንጽህናችንን በውጫዊ ልብስ ለመግለጽ እንዲሁም በቅዱሳን መላእክት አምሳያነት በነጭ ልብስ ስለሚታዩ ለጸሎትና ለምስጋና እንዲያመችን ነጭ ልብስ እንለብሳለን። ጥያቄ ቁጥር 7 ለምን ሴት ልጅ ትሸፋፈናለች? ለምን ወንድ ልጅ ሳይሸፋፈን? በቤተ ክርስቲያናችን አስተምሮ ሴቶች ወደ ቤተ መቅደስ ሲሄዱ ራሳቸውን መሸፈን ይጠበቅባቸዋል። ይህም የቅዱስ ጳውሎስን ትምህርት አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 መሰረት ያደረገ ለፈጣሪ ክብርና ለጸሎት መግለጫ ነው። ወንዶችም ቢሆኑ ወደ ቤተ መቅደስ ሲገቡ አክብሮታቸውን ለመግለጽ ኮፍያቸውን ማውለቅ ይጠበቅባቸዋል። መሸፈን የሴቶች ብቻ ሳይሆን ሁለቱም ጾታዎች እንደየባህላቸውና እንደየእምነታቸው ለቤተ መቅደስ ያላቸውን አክብሮት የሚገልጹበት መንገድ ነው። ጥያቄ ቁጥር 8 ለምን ወንድ ልጅ ሱሪ ያደርጋል? ሴት ልጅስ ለምን ቀሚስ ታደርጋለች? ይህ በዋናነት የእያንዳንዱ ጾታ ተፈጥሯዊና ማህበራዊ ማንነት በመለየት የሚመጣ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በጾታ መካከል ያለውን ልዩነት በማክበር ወንድ በወንድነቱ፣ ሴት በሴትነቷ እንዲኖሩ ታስተምራለች። ልብስም የሰው ልጅ ለክብርና ለተፈጥሯዊ ማንነቱ የሚለብሰው በመሆኑ በባህላችንና በቤተክርስቲያን አስተምሮ የተለመደውን የጾታ መለያ ማክበር እንደ ትህትና ስለሚታይ ነው። ጥያቄ ቁጥር 9 የአለባበሳችን ቀለሞች ምንን ያመለክታሉ? ትርጓሜያቸውስ ምንድን ነው? በቤተ ክርስቲያን ቀለማት የነገረ መለኮት ወይም የሃይማኖት ትርጉም አላቸው። እሱም ነጭ የንጽህና፣ የቅድስና፣ የትንሣኤና የመላእክት ምልክት ሲሆን ቀይ ደግሞ የክርስቶስን ደም፣ ሰማዕታትና መስዋዕትነትን ያመለክታል። ወርቃዊ ወይም ደግሞ ቢጫ መለኮትን፣ የሰማያዊ ክብርንና ንጉሳዊነትን ይገልጻል። ሰማያዊ ደግሞ የሰማያትን፣ የእመቤታችንን ንጽህናና የሰላምን ምልክትን ያሳያል። ጥያቄ ቁጥር 10 የታቦት ትርጉሙ ምንድን ነው? ስያሜውስ ከየት መጣ? የታቦት ትርጉሙ ታቦት ማለት በግዕዝ መኖሪያ
ወይንም ደግሞ ማደሪያ ማለት ነው። በመንፈሳዊ ትርጉሙ እግዚአብሔር በሰው መካከል የሚያድርበት፣ ክብሩን የሚገልጥበትና ምዕመናን የሚገናኙበት የቃል ኪዳን ምልክት ነው። በቤተ ክርስቲያን ውስጥ ታቦት የክርስቶስን ዙፋንና የአምላክነት መገለጫ ያመለክታል። ስያሜው የመጣው ከብሉይ ኪዳን መጽሐፍት ሲሆን የቃሉ መነሻ ታቦት የሚለው ቃል የዕብራይስጥ ቃል ሲሆን ኦሪት ዘጸአት ላይ እንደተጠቀሰው እግዚአብሔር ሙሴን የቃል ኪዳን ታቦት እንዲሰራ ባዘዘው መሰረት የመጣ ነው። ታሪካዊ መነሻው በብሉይ ኪዳን በሙሴ አማካኝነት በሲና ተራራ የተሰጠ 10ቱ ትእዛዛት ጽላት የሚቀመጥበት ሳጥን ታቦት ተብሎ ይጠራ ነበር። በቤተ ክርስቲያናችንም ይህንን የብሉይ ኪዳን ትውፊት በመያዝ በታቦቱ ላይ የተጻፈው ስመ እግዚአብሔርና የሕጉ ጽላት የክርስቶስን ዙፋን ምሳሌ በመሆኑ ስያሜው ተጠብቆ ቆይቷል። በአጭሩ ታቦት የክርስቶስ የዙፋን ምሳሌ፣ የእግዚአብሔር ማደሪያና የቃል ኪዳን ምልክት ነው። የዕለቱ ጥያቄ የቄሶች ወይንም የካህናት አልባሳት ከምዕመናን ለምን ተለየ የሚለው ይሆናል። መልሱን በክፍል 2 የሚቀጥል ይሆናል። እስከዛ ድረስ ምላሻችሁን ኮሜንት ላይ አስቀምጡልኝ። ክፍል 2 ይቀጥላል። እስከዛ ድረስ መልካም ቆይታ